ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ የሆኑ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ አብራችሁን ቆዩ እያልን ዛሬ ወደ አሰናዳነው መረጃዎች እናልፋለን። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸውን ተነገረ። የትግራይ ኃይል አርሚ 31 የተባለው ክፍል ከ700 በላይ የሚሆኑ አባላት ረቡዕ ህዳር 224 2018 ዓ.ም ምሽት አራጉር እንድርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላንሾኮቭ ጨምሮ ድሽቃን የተባለውን የቡድን መሳሪያ የታጠቁ መሆናቸውን የአይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማራገብ ሊያናግራቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። ቢቢሲ ትግርኛ ስለ ሁኔታው ዝርዝር መረጃ ከክልሉ ባለስልጣናት ለማግኘት ጥረት እያደረገ ነው። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህ ሳቢያ በመቀሌ ነዋሪዎች ዘንድ ስጋት ተፈጥሯል። የክልሉ ባለስልጣናት ውጥረት ለማራገብ ጥረት እያደረጉ ነው በመሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን የወጡ መረጃዎች ያመለክታሉ። ነገር ግን በውይይቱ ውስጥ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደም ስለመኖራቸው የታወቀ ነገር የለም። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረም ነዋሪዎች ገልጸዋል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀሌ ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረም ተዘግበዋል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ አርሚ 22 አባላት ወደ መቀሌ ጎዳናዎች ወጥተው ቅሬታቸውንና ጥያቄዎቻቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችንም በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበረም ይታወሳል። በሌላ ዜና የፌዴራል መንግስቱ ከብራዚልና ቻይና ጋር ፍርደኞችን ለማሰለፍ ያደረጋቸው ስምምነቶች ለማጽደቅ የተዘጋጁ አዋጆች ለተወካዮች ምክር ቤት ቀረቡ። በተለያዩ ጊዜ የተፈረሙት እነዚህ ስምምነቶች በስራ ላይ እንዳሉ በሁለቱም ሀገራት መጽደቁን የሚያመለክት ሰነድ በዲፕሎማቲክ መስመር ሊውጥ መደረግ አለበትም ተባለ። በስምምነቶቹ መሰረት በአንደኛው ሀገር ወንጀል ፈጽሞ የቅጣት ውሳኔ የተላለፈበት ግለሰብ ወደ ሌላኛው የስምምነት ፈራሚ ሀገር ሊዘዋወር ይችላል። ስምምነቱን ለማጽደቅ የተዘጋጀው ረቂቅ አዋጅ መብራሪያም ስምምነቶቹ ፍርደኞች ቅጣታቸውን በሀገራቸው መፈጸማቸውን ታርመው ወደ ማህበረሰቡ የሚቀላቀሉበትን ሂደት የሚያግዝ መሆኑንም ያትታል። ናሴ 2016 ዓ.ም ከቻይና ጋር በተደረገው ስምምነት መሰረት ኢትዮጵያ የቻይና መንግስት የሚያቀርባቸውን የትብብር ጥያቄዎች የመፈጸም ወይም ተገቢው ምላሽ የመስጠት ግዴታ አለባት። ይህ ግዴታ ከብራዚል መንግስት ጋር በተደረገ ስምምነት ላይም ተካቷል። ህዳር 2017 ዓ.ም ከብራዚል ጋር የተፈራረሙ ስምምነት ማብራሪያ ብዙ ብራዚላውያን ከተለያዩ ወንጀሎች ጋር በተያያዘም ኢትዮጵያ ውስጥ በህግ ጥላ ስር የሚገኙ መሆናቸውን ይገልጻል። ከዚህ በተጨማሪ ኢትዮጵያውያን በተለያዩ ወንጀሎች ተፈርዶባቸው በብራዚል ማረሚያ ቤት ውስጥ የሚገኙበት እድል ሰፊ በመሆኑም ፍርደኞች ወደ ሀገራቸው እንዲመለሱ እንደሚያስችል ማብራሪያው ላይ ሰፍሯል። በሌላ በኩል ከቻይና መንግስት ጋር የተደረገው ስምምነት ኢትዮጵያውያንን በተለያዩ ወንጀሎች ተፈርዶባቸው በቻይና ማረሚያ ቤት ውስጥ የሚገኙ መሆናቸውን ይጠቅሳል። እንዲሁ ብዙ ቻይናውያን ኢትዮጵያ ውስጥ የሚገኙና ከተለያዩ ወንጀሎች ጋር በተያያዘ ኢትዮጵያ ውስጥ በህግ ጥላ ስር የሚገኙ በመሆናቸው ስምምነቱ ጠቀሜታ እንደሚኖረው ያትታል። በሁለቱ ስምምነቶች ፍርደኛን ለማዘዋወር ጥያቄ ለማቅረብ ማሟላት የሚገባቸው መስፈርቶች በዝርዝር ተቀምጧል። ከነዚህ መስፈርቶች መካከል አንደኛው ግለሰቡ የተቀባይ አገር ዜጋም ወይም መደበኛ ነዋሪ መሆን ቀዳሚም ነው ተብሏል። በውሳኔ ሰጪ ሀገር የተሰጠው ውሳኔ የመጨረሻ ፍርድናም ተፈጻሚ መሆን የሚችል መሆኑ በስምምነቱ ላይ የተቀመጠም ሌላኛው መስፈርትም ነው። ግለሰቡ የተፈረደበት የወንጀል ድርጊት በተቀባይ ሀገር ህግ መሰረት እንደ ወንጀል የሚቆጠር ሊሆን እንደሚገባም ስምምነቱ ላይ ተመላክቷል።
ከዚህ በተጨማሪ ፍርደኛው እንዲሁም ተቀባይ ሀገርና ፍርድ ሰጪ ሀገር ስለሚከናወነው ዝውውር መስማማትና ፈቃደኛ መሆን አለባቸው። በፍርድ ሰጪ ሀገር የተሰጠ የቅጣት መጠን አፈጻጸም ተግባራዊ የሚደረገው ፍርደኛው በምን ሁኔታ ሊታሰር እንደሚገባም በገደብ ወይም በይቅርታ ስለሚለቀቅ ቅጣት ቀሪ ስለሚደረግበት ሁኔታ ተግባራዊ የሚሆን የተቀባይ ሀገር ሕግ ነው ተብሏል። ቅጣት በመፈጸም ሂደት ውስጥ አለአፈጻጸም የሚያስቸግር እስካልሆነም ድረስ በፍርድ ሰጪ ሀገር የተሰጠው ፍርድና የቅጣት መጠን ቆይታ ቅጣቱን ቀሪ የሚሆንበት ጊዜ ከግምት በማስገባት ተፈጻሚ መሆን እንዳለበትም ተደንግጓል። ተቀባይ ሀገር ከፍርድ ሰጪ የሚደርስባትን ቅጣት የመቀየር፣ የማስቀረት፣ በይቅርታ የመልቀቅ እንዲሁም ሌሎችን ቅጣት የመቀነስ ወይም ቀሪ ማድረግ ይችላል። በተጨማሪም ተቀባይ ሀገር ፍርደኛው በይቅርታ ወይም ምህረት የሚለቀቅ ከሆነም ለፍርድ ሰጪ ሀገር የማሳወቅ ግዴታ አለበት የሚል አስገዳጅ ድንጋጌ በስምምነቶች ውስጥ ተካቷል።